አንዳንድ ተማሪዎች ክፍል ውስጥ ሲገቡ የሁሉንም ሰው ትኩረት የሚስቡት እንዴት እንደሆነ ታውቃላችሁ? ሰላም የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የክፍላችሁ ቆንጆ፣ ማራኪና በራስ መተማመን ያላት ተማሪ ለመሆን የሚረዷችሁን ቀላል ግን በጣም ወሳኝ የሆኑ ሚስጥሮች አካፍላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ስለ ውበት ስናወራ መጀመሪያ የምናነሳው ፊታችንን ነው። ቆንጆ ሆነን ለመታየት ግሎ አፕ ያደረገ ጽድት ያለ ለስላሳ የፊት ቆዳ ሊኖረን የግድ ይላል። ምንም ገንዘብ ማውጣት ሳይጠበቅብን በቤት ውስጥ ይህንን የመሰለ ጽድት ያለ የፊት ቆዳ ሊያላብሱን የሚችሉ ሁለት ሚስጥሮችን አካፍላችኋለሁ። የመጀመሪያው የቡናና የማር ውህድ ነው። ቡና ፊት ላይ ያለን የሞተ ቆዳና ቆሻሻ በማስወገድ አዲስና የሚያበራ ቆዳ እንዲኖረን ያደርጋል። ማር ደግሞ ቆዳችን እንዳይደርቅና ሁልጊዜም ወዛም እንዲሆን ያደርጋል። አጠቃቀሙም አንድ የሻይ ማንኪያ ቡና ከአንድ የሾርባ ማንኪያ ንጹህ የተፈጥሮ ማር ጋር በመደባለቅ ፊታችንን ለብ ባለ ውሃ ታጥበን ያዘጋጀነውን የማርና የቡና ውህድ መቀባት። ፊት ላይም ከ1 እስከ 2 ደቂቃ ያህል በቀስታ ማሸት። በመቀጠል ለ20 ደቂቃ ያህል አቆይቶ ለብ ባለ ውሃ ፊትን መታጠብ። ፈጣን ለሆነ ለውጥ ይህንን ውህድ በሳምንት 2 ጊዜ ብናደርገው ይመረጣል። ሌላኛው ፊታችን ጽድት እንዲል የሚያደርገው አስገራሚ ውህድ ደግሞ የእርጎና የአጃ ውህድ ነው። እርጎ ውስጥ ያለው ላክቲክ አሲድ ፊት ላይ የሚወጡ ጥቋቁር ነጠብጣቦችን ለማስወገድ ይረዳል። አጃ ደግሞ የፊት ቆዳ ውስጥ ተደብቀው የሚገኙ ቆሻሻዎችን በማስወገድ ፊታችን ጽድት ብሎ እንዲታይ ያደርጋል። አጠቃቀሙም 1 የሾርባ ማንኪያ የተፈጨ አጃ 1 የሾርባ ማንኪያ እርጎ ውስጥ በመጨመር በአግባቡ ማደባለቅ። አጃው እርጎውን እስኪመጣው ከ2 እስከ 3 ደቂቃ ያህል ማቆየት። በመቀጠልም ፊታችንን ለብ ባለ ውሃ ታጥበን ያዘጋጀነውን ውህድ መቀባት። ከዚያም ለ30 ደቂቃ ያክል አቆይተን መታጠብ ይኖርብናል። ፈጣን ለሆነ ለውጥ ይህንን ውህድ ቢያንስ በሳምንት 2 ጊዜ ብንጠቀመው ተመራጭ ነው። ሌላኛው የውበታችን ሚስጥር ደግሞ ፀጉራችን ነው። ፀጉራችን ሁልጊዜ ንጹህና በአግባቡ የተበጠረ እንዲሁም የተያዘ መሆን አለበት። ከዚህ በተጨማሪ ፀጉራችን ዛላው ያማረ፣ ያልተበጣጠሰና ብዛት ያለው መሆን አለበት። ለዚህም በቤት ውስጥ ልናደርገው የሚገባ አንድ የፀጉር እንክብካቤ ልንገራችሁ። እሱም የአቮካዶና የእንቁላል ማስክ ነው። አቮካዶ በተፈጥሮ በጤናማ ቅባቶችና በቫይታሚን ኢ የበለጸገ ስለሆነ ደረቅ፣ የተጎዳና የተሰባበረ ፀጉርን በከፍተኛ ሁኔታ ያክማል። ከዚህ በተጨማሪም የፀጉራችን ጫፍ መንታ እንዳያወጣ ወይንም እንዳይሰነጣጠቅ ያደርጋል። እንቁላል ደግሞ በፕሮቲን የበለጸገ ነው። ፀጉራችን የተሰራው ኬራቲን ከተባለ ፕሮቲን በመሆኑ የእንቁላሉ ፕሮቲን የፀጉር ዛላን በመጠገን ጥንካሬ ይሰጠዋል፣ እንዳይሰባበርም ይከላከላል። አጠቃቀሙም 2 የበሰለ አቮካዶ፣ 1 ሙሉ እንቁላልና 1 የሾርባ ማንኪያ የወይራ ዘይት ማዘጋጀት። በመቀጠል አቮካዶን በአግባቡ ፈጭቶ ከእንቁላሉ ጋር ማዋሃድ። ውህዱ ላይም 1 የሾርባ ማንኪያ የወይራ ዘይት በመጨመር ማቀላቀል። ይህንንም ውህድ ፀጉራችን ላይ ተቀብተን ለ5 ደቂቃ ያህል ማሳጅ ማድረግ። በመቀጠልም በላስቲክ ሸፍነን ከ30 እስከ 40 ደቂቃ ያህል አቆይተን በቀዝቃዛ ውሃ መታጠብ። ፈጣን ለሆነ ለውጥ ይህንን ውህድ በሳምንት 1 ጊዜ መጠቀም ይኖርብናል። ሌላኛው የውበታችን ሚስጥር ጠረናችን ነው። ሁልጊዜ ንጹህና ጥሩ የሆነ የሰውነት ጠረን ሊኖረን ይገባል። ስለሆነም ሁልጊዜ ከቤት ከመውጣታችን በፊት ታጥበን ንጹህ ሆነን እንዲሁም ለስለስ ያለ ዶደራንት ወይንም ስፕሬይ ተጠቅመን ጥሩ መዓዛ ይዘን መውጣት ይኖርብናል። ሌላኛው ትኩረት ልንሰጠው የሚገባው ጥፍራችን ነው። ሁልጊዜም ጥፍራችን ንጹህ፣ የተሞረደና የተስተካከለ መሆን አለበት። በአግባቡ ያልተቀባ ጥፍር ቀለም ወይንም በከፊል የለቀቀ ጥፍር ቀለም የጥፍራችንን ገጽታ ያበላሸዋል። በመጨረሻም ትኩረት ማድረግ ያለብን አለባበሳችን ላይ ነው። የምንለብሰው ልብስም ሆነ ጫማ ንጽህናውን የጠበቀ እንዲሁም እርስ በርስ የሚጣጣም መሆን መቻል አለበት። አንድ ላይ መልበስ ያሉብንን የልብስ ቀለማት ለይተን ማወቅ ይኖርብናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።